ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? በድጋሚ መጥቻለሁኝ። በጣም አስፈላጊ የሆነ አንድ አፕሊኬሽን ላሳያችሁ ነው። እንዲሁም በስደት ያላችሁ እህቶቼ በመዳን ቤት የምትሰሩ ልትጠነቀቁና ልታውቁ የሚገባችሁን አንድ አፕሊኬሽን ይዤላችሁ መጥቻለሁ። እንደምታውቁት ሁላችሁም ቤት አረቦች ቤት መቼም ካሜራ የሌለበት ቤት የለም ብዬ አላስብም። ምክንያቱም ከተወሰነ ሰው በስተቀር ከጎጆ ወጪ በስተቀር ካሜራ የሌለ የለም ማለት ነው። ዛሬ ይዤላችሁ የመጣሁት ዋው የእውነት በጣም ተወዱታላችሁ። ቪዲዮውን እስከ መጨረሻው ተከታተሉኝ። በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። የእናንተ ሀሳብ አስተያየት ለእኔ ትልቅ ነገር ትልቅ አስተዋጽኦ አለው እና በሌላም ቪዲዮ አዳዲስ ነገሮችን እንደምለቅላችሁ በሀሳባችሁና በኮሜንታችሁ ስለሆነ የእናንተ ሀሳብና ኮሜንት ደግሞ ለእኔ ያበረታታኛል። እንደዚሁም ቪዲዮ ስታዩ እስከ መጨረሻው አዳምጣችሁ ከዛ ጥያቄ ካላችሁ በጥያቄያችሁ መሰረት መልሳለሁ ማለት ነው። ዋው ዛሬ ይዤላችሁ የመጣሁት የእውነት በጣም ትወዱታላችሁ። በተለይ የመዳም ቤት ያላችሁ የመዳም ቅመሞች ፕሊዝ 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 በቃ ፕሊዝ በጣም ልታውቁት የሚገባ አንድ ድብቅ ሚስጥር ይዤላችሁ መጥቻለሁኝ። በጣም ተጠንቀቁ። በቃ አዲሶች የሚሆናችሁ ነባሮችስ ኦኬ ቋንቋ ስለምትችሉ በተቻላችሁ አቅም ለማስረዳትም ትሞክራላችሁ። ነገር ግን ለማስረዳት እችላለሁ ብለን የማይሆን ነገር ማድረግ የለብንም። ለራሳችን ለህይወታችን መጠንቀቅ አለብን። አብዛኞቹ አንዳንዶቹ ምን ያደርጉ መሰለሽ ክፍላችሁ ውስጥ ያደርጋሉ ካሜራ። ሽንት ቤት የሚያደርጉ አሉ። በጣም ከባድ ነው። እውነቴን ነው የምላችሁ። ማለት ለእኛ ለራሳችን እነሱ ህሌናቸው ምንም ማለት ለእኛ የሚያስቡ አይደለም። እነሱ እኛን ማየታችን እኛ ለመሰላችሁ እነሱ የሚያስቡን እኛ ምን መሰላችሁ? ልክ እነሱ ወጣ ሲሉ እኛ ምንም ስራ እንደማንሰራ በቃ ስልክ ላይ ቁጭ እንደምንል ያንን ስለሚያስቡ በጭንቅላታቸው ካሜራ በየቦታው ይገጥማሉ። ክፍላችን ቁጭ ስንል ምንድን ነው የሚሰሩት ብለው ለማየት ይገጥማሉ ክፍላችን። አሁን ላይ የመጣው ደግሞ ምን መሰላችሁ? እስኪብርቶ የሚመስል ወፈር ያለ ከእስኪብርቶ በጣም ወፈር ያለና ስፒከር የሚመስሉ ማይክ የሚመስሉ በእጅ ይዘው ለምሳሌ ሙዚቀኞች በእጃቸው ይዘው የሚዘፍኑበት ማይክ አይነት ድምፅ የሚቀዳ ካሜራ መጥቷል። እባካችሁ የመዳም ቅመሞች ተጠንቀቁ። እባካችሁ የትም ቦታ ሆነው እነሱ ትራንስሌት ያደርጋል ድምፁን፣ ሪከርድ ያደርጋል ድምፁን። ይሄ ማይክ የሚመስለውና እስኪብርቶ የሚመስለው ድምፃችንን ይቀዳል፣ ከዛ ትራንስሌት ያደርጋል በቋንቋቸው ማለት ነው። ስለዚህ የትም ቦታ ሆነው እነሱ እኛ ኢቭን በቋንቋችን ብናወራ እንኳን እነሱ ትራንስሌት አድርጎ ሪከርድ የተደረገውን ካሜራ ድምፅ መስማትና ማወቅ ይችላሉ። ስለዚህ እባካችሁ መዳሞቻችን ሰዎቻችን ወጡ ብለን እንደፈለገን ቤት ውስጥ አንሁን። ለምሳሌ ልብስ ስንቀይር እንጠንቀቅ፣ በክፍላችን ሽንት ቤት ስንገባ እንጠንቀቅ። ስለዚህ ዛሬ ይዤላችሁ የመጣሁት እነዚህን ሁሉ በደንብ ዲዳክት አድርጎ የሚያሳየንን አፕ ይዤላችሁ መጥቻለሁ። በጥሞና ከመጀመሪያው እስከ መጨረሻው በደንብ አሳያችኋለሁ። ተከታተሉ። ምክንያቱም ሳታዩ ጥያቄ መጠየቅ፣ ኮሜንት መጻፍ፣ ይሄ እንደዚህ ነው፣ ይሄም ቢያለኝ፣ ይሄ እንደዚህ አይደለም። በትክክል ካያችሁት ከመጀመሪያው እስከ መጨረሻው የማይሰራ ምንም ነገር የለም። በደንብ ይሰራል። እኔ ሞክሬዋለሁ። ስለዚህ እናንተ ሞክሩት፣ ትጠቀሙበታላችሁ። እባካችሁ ፕሊስ ፕሊስ ፕሊስ፣ በመዳም ቤት ያላችሁ ፕሊስ አንድ ሪከርድ አሰማችኋለሁ፣ ድምፅ ማለት ነው። መዳሟ ምን እንደምትል ኤልፎን የሚመስል እነኚህ ትንንሾች ጆሮ ውስጥ የሚገቡ ኤልፎኖች የሚመስሉ እነሱ ሁሉ ሪከርድ ያደርጋሉ። የሚገርማችሁ ነገር ሪከርድ ያደርጋሉ። ወደ መጨረሻ የቪዲዮ መጨረሻ ላይ አሰማችኋለሁ ምን እንደምትል ሴትየዋ ማለት ነው። እና በጣም በቃ ፕሊስ ተጠንቀቁ እባካችሁን። ስለዚህ ብዙ አላብዛባችሁ። ዛሬ ይዤላችሁ የመጣሁት ካሜራ የት አካባቢ እንዳለ ድብቅ ካሜራን የምናውቅበት አፕ እና እንደዚሁም ካሜራዎች የት ቦታ እንደሚቀመጡ ምን ላይ እንደሚቀመጡ የሚያሳይ የሚያመለክት ዲዳክተር ወይም ካሜራ ሄድ ይባላል። ሄድ ካሜራ ይባላል።
ዲዳክተር ለምሳሌ ካሜራ ያለበት ቦታ ሲሆን ድምፅ ያወጥቶ ይጮሃል። ካሜራ የሌለበት ቦታ ሲሆን ደግሞ ምንም አያሳያችሁም ማለት ነው። ስለዚህ በደንብ አሳያችኋለሁኝ፣ ተከታተሉኝ ማለት ነው። ሌስኩ በቀጥታ ከፕሌይ ስቶራችን ውስጥ እናወርደዋለን። እኔ ስላወረድኩትኝ ወይም አውርጄ እንደገና አሳያችኋለኝ፣ ግን የሚያስቸግራለን። ፕሌይ ስቶራችሁ ውስጥ ትገባላችሁ። እዚች ሪሰርች ባሯ ላይ ምን ብላችሁ ትጽፋላችሁ መሰላችሁ? ይኸው ሄደን ካሜራ ዲዳክተር አፕ የሚለው ይመጣላችኋል። በጣም ብዙ የካሜራ እንትኖች አሉ፣ ድምፅ የሚቀዳለ ምናምን፣ ግን እኛ የምንፈልገው አረንጓዴ የምትመስለዋል። ይህንን እኔ አሁን ስለከፈትኩት ቀላል ነው። ምንም እንትን አያስፈልጋችሁም። ምንም ፈርሚሽን እንትን አይለውም። ቀጥታ ዳይሬክት እንደከፈታችሁት ዳውንሎድ እንዳደረጋችሁት ፍቀዱ የሚላችሁን ነገር መፍቀድ ነው። ምክንያቱም ማንኛውንም አፕሊኬሽን ኤኒ አፕሊኬሽን ዌር ዳውንሎዲንግ ዩ ሃቭ ቱ ጊቭ ፐርሚሽን። ኦኬ ሶ ተከታተሉኝ፣ በደንብ በስነ ስርዓት ተከታተሉኝ ምን እንደሚያደርግ ማለት ነው። ስለዚህ ይሄ ሄድ ካሜራ የሚባለው የት አካባቢ ድብቅ ካሜራ እንዳለ የት አካባቢ እንደሚያስቀምጡ ሰዎቻችን ዊ ኔቨር ኖስ። ምክንያቱም የት ቦታ እንደሚቀመጥ የካሜራ አይነቶች በጣም ብዙዎች ናቸው። እስክሪብቶ ራስ ላይ ይቀመጣል፣ ቁልፍ ላይ ይቀመጣል፣ ቻርጀር ላይ ይቀመጣል፣ ምንድን ነው አምፖል ላይ ይቀመጣሉ፣ በተለያየ ቦታ ይቀመጣሉ። እነኛን የምናውቅበት አፕሊኬሽን ነው ይሄ አፕሊኬሽን ማለት ነው። ስለዚህ ቢ ሃቭ ቱ ቢ ኬርፉል ዩ ሃቭ ቱ ቢ ኬርፉል ዚስ አፕሊኬሽን ዊዝ ዩዚንግ ዌር they are keeping the cameras there is secured ካሜራስ። ሶ ይህንን የድብቅ ካሜራ የምናውቅበት አፕሊኬሽን በደንብ አሳያችኋለሁ፣ ተከታተሉ። ስለዚህ አሁን አፕሊኬሽኑን ዳውንሎድ ካደረግን በኋላ ከፕሌይ ስቶር ላይ ወዴት ነው የምንሄደው? እዚህ ጋር አሁን እንደምታዩት በጣም ብዙ አማራጮች አሉ። እዚህ ጋር ምን ይላል መሰላችሁ? የመጀመሪያው ላይ ምን ይላል መሰላችሁ? ይሄ ላይ ዲዳክተር ዋየር ካሜራ ይላል። ካሜራ የሌለበት ቦታ ላይ እንዲያሳያችሁ ነው። ካሜራ የሌለበት ቦታ ላይ ለማወቅ ከፈለጋችሁ ይሄኛውን ተጫኑት ይላል። እኛ የምንፈልገው ግን ይችን ሁለተኛዋ ነው። ለምን? ይቺ የዋይፋይ ምልክት ኖሯት ከታይ አያችሁ፣ የስልክ ምልክት ሆና የዋይፋይ ምልክት አላት። የዋይፋይ ምልክቷ ምንድና? ድምፅ ማውጫ ናት፣ የስልካችን ድምፅ። ስለዚህ ዲዳክተር ኢንፎርድ ካሜራ የሚለው ነው። ይሄን አንዴ ስትጫኑት ይውላችሁ ወዴት እንደሚወስዳችሁ። ይሄን አንዴ ስትጫኑት እኔ አሁን ላሳያችሁ ካሜራ ያለበትን ቦታ። እኔ አሁን ያለበት ቦታ ካሜራ ስለሌለ እየሄድኩኝ አሁን እዚህ ጋር ለምሳሌ እነዚህ አይነቶች ላይ ይቀመጣል። እኔ አሁን ያለሁበት ቦታ ላይ ምንም አይነት ካሜራ ስለሌለ እዩት እንግዲህ እየፈለገ ነው። ሄድ መጣ የምትላለች የሆነች እንደ ስልክ ምናምን አይነቷ ሄድ መጣ ትላለች። ገብቷችኋል? ሄድ መጣ ትላለች። ልክ ካሜራ ያለበት ቦታ ላይ ስትደርሱ ምን ያደርግ መሰላችሁ? እንትን ይላል ማለት ነው፣ ይጮሃል። የስልኩ ድምፅ የሆነ ድምፅ ያወጣና ልክ እንደዚህ አይነቶች መብራቶች አካባቢ የተለያየ ቦታ ላይ እንደዚህ አድርጋችሁ ሞክሩት። የእውነት እንትን ያለበት ቦታ እየፈለገ ነው። አሁን የስልኳ ምልክት ወደዛ ወደ ድምፁ ጋር ወደዛ ሄድ፣ ወደ ግራ ወደ ቀኝ፣ ወደ ግራ ወደ ቀኝ ትላለች። ግን እስካሁን ድረስ እኔ ያለሁበት ቦታ ላይ በነገራችን ላይ እኔ ያለሁበት ቤት ገና ጎጆ ወጦች ስለሆኑ የለም ካሜራ ማለት ነው። ስለዚህ እንደዚህ አይነቶች ላይ ለምሳሌ እንደዚህ ላይቶች ላይ ሙከየፍ ኤሲ ላይ ምናምን ካለ ያሳያል ማለት ነው። ስለዚህ እናንተ ምንድን ነው ማድረግ ያለባችሁ መሰላችሁ? ሶሪ በጣም ይቅርታ፣ ማስታወቂያ ገብቶብኝ ነው። ስለዚህ አሁን ማድረግ ያለባችሁ ማስታወቂያ ስለገባ በጣም ሶሪ። ስለዚህ ምንድነው ማድረግ ያለባችሁ? እየሄዳችሁ ይችን እንትኗን እየነካችሁ ይችን ዋይፋይ የምትመድ ዲዳክተር ኢንፎርምድ ካሜራ የምትለዋን እየተጫናችሁ ዝም ብላችሁ ዙሩ ቤቱን ከፎቅ እስከ ምድር ደረጃው ላይ ምናምን የተለያዩ ቦታዎች እየክፍላችሁ ሽንት ቤታችሁ ምናምን ገብታችሁ በደንብ ፈትሹ። ምክንያቱም ያለበት ቦታ ላይ ከሆነ ይጮሃል። ያለበት ቦታ ላይ ከሆነ ጥር የሆነ የአምቡላንስ ጥሪ ታውቃላችሁ፣ እንደዚህ አይነት ድምፅ ትሰማላችሁ። ያለበት አካባቢ ላይ ከሆናችሁ ማለት ነው። ክፍላችሁ ካለ ለምሳሌ የት ቦታ እንዳለ ሶኬት አካባቢ ነው፣ ሙከየፉ ላይ ነው ወይስ መብራቱ ላይ የሚለውን ይጮሃል።
እና ደግሞ ከሌለ ደግሞ አሁን እዚህ ጋር ከሌለ ደግሞ ክፍላችሁ ወይም ቤት ውስጥ ከሌለ በየት ነው የምታውቁት? በዚህ በመጀመሪያው ዲዳክተር ዋየርለስ ካሜራ። አሁን እዚህ ጋር ቁጥር እንደምታዩት ይሄ ቁጥር እዩላችሁ። በዚህኛው ደግሞ እናንተ የሄዳችሁ ስትመጡ ቁጥር እየቆጠረ ነው። አያችሁ፣ ወደ ካሜራው እየተጠጋችሁ ስትሄዱ ካሜራ ያለበት ቦታ ላይ ከሆነ ካሜራ ያለበት ቦታ አካባቢ ከሆናችሁ ያላችሁት ምን እያደረገ ይመጣል? ቁጥሩ እየጨመረ ይመጣል። ቁጥሩ እየጨመረ ለምሳሌ ከክፍላችሁ ወጥታችሁ ወደ እነሱ ክፍል ወደ ፎቅ ወደ ደረጃ ወደ ታች ወደ ላይ ስትወጡ ቁጥሩ እየጨመረ ይመጣል ማለት ያ ማለት ወደ ካሜራው እየተጠጋችሁ ነው ማለት ነው። ወደ ካሜራው እየተጠጋችሁ ማለት ነው። ከዛ ደግሞ ከካሜራው እየራቃችሁ ስትመጡ ደግሞ ቁጥሩ እየቀነሰ ይመጣል። አሁን ለምሳሌ እኔ ጋር ካሜራ የለም ብያቸዋለሁ መጀመሪያ ላይ። እኔ ያለሁበት ቤት እንዳጋጣሚ ሆኖ የልጅ ቤት ነው ያለሁትኝ። ምክንያቱም ጎጆ ውጮች ናቸው፣ ገና ካሜራ የለም ማለት ነው። ስለዚህ እናንተ ያላችሁበት ቦታ ካሜራ ያለ ከሆነ ቁጥሩ እየጨመረ ከመጣ ከካሜራው እየቀረባችሁ ነው ማለት ነው። ይሄኛው ያኛው ዲዳክተር ኢንፎርምድ ካሜራ የመጀመሪያው ካሜራ የት አካባቢ እንዳለ ድምፅ የሚያሳይ ነው። ይሄኛው ደግሞ ወደ ካሜራው እየቀረባችሁ ስትመጡ ቁጥሩ እየጨመረ ከመጣ ካሜራ በአካባቢያችሁ አለ ማለት ነው። ቁጥሩ እየቀነሰ ከመጣ ደግሞ ከካሜራው ዲስታንስ እየራቃችሁ ነው የምትመጡት ማለት ነው። እየራቃችሁ ነው የምትመጡት ማለት ነው። ስለዚህ በዚህ መልኩ እንደዚህ አድርጋችሁ ሞክሩት ማለት ነው። ይቅርታ አሁንም በድጋሚ እንግዲህ እንደዚህ አይነቶችን እየሰራው ስለሆነ ያው እሱም እንደዚህ አይነት ማስታወቂያ ያሳያል ማለት ነው። ማስታወቂያው በጣም ይቅርታ እና ስለዚህ እንደዚህ አድርጋችሁ የዚህን አፕሊኬሽን ተጠቀሙበት። ሌላው ነገር በደንብ አስጠንቅቄ የምነግራችሁ ነገር ቢኖር እባካችሁ ሪከርድ የሚያደርግ ካሜራ መጥቷል። ድምፁን ሪከርድ ያደርጋል። መጀመሪያ መግቢያ ላይ እንደነገርኳችሁ ድምፃችንን ሪከርድ ያደርጋል። ከዛ በእነሱ እኛ ያወራነውን በቋንቋችን ያወራነውን ለነሱ ትራንስሌት አድርጎ ያሰማችኋል። ስለዚህ እባካችሁ የመዳም ቅመም ቢኬርፉል ዩ ሃቭ ቱ ቢኬርፉል ዊዝ ሃውስኪፒንግ ፕሊዝ። እባካችሁ ተጠንቀቁ። በቃ ምክንያቱም በየትኛው አጋጣሚ ምን እንደሚፈጠር እኛ አሁን ለምሳሌ አርብ ሲወጡልን ከቤት ውልቅ ሲሉልን እንኳንም ወጡ ብለን የማናደርገው ነገር የለም፣ የማንሰራው ነገር የለም። በጣም ብዙዎች ደግሞ ምንድነው እየተበላን ያለ ነው፣ እየተሸወድን ያለ ነው። ምንድነው ወጡልን ብለን የማናደርገው ነገር የለም። የመዳሞቻቸውን ልጆችም ልብስ እንለብሳለን፣ የሚለብሱም አሉ። ምክንያቱም ለቲክቶክ ለሶሻል ሚዲያ ለየትኛውም ለእይታ ተብሎ የምታደርጉ ነገሮች እባካችሁ መጀመሪያ ጥንቃቄ አድርጉ። ምክንያቱም ድብቅ ካሜራ የት አካባቢ እንደሚቀመጥ ዊ ኔቨር ኖስ። ቢ ኬርፉል። በቃ እባካችሁ አንድ ድምፅ ላሰማችሁና ሴትዮዋ ምን እንደምትል የጓደኛዬ ሴትዮ ናት። እንግዲህ ምን እንትን እያለች እንደነበረ ላሰማችሁ ማለት ነው። አንድ ቪዲዮ ላሰማችሁ። እሷ ሪከርድ የሚያረግ ካሜራ አስቀምጣለች፣ ቤት ውስጥ ሪከርድ የሚያረግ ካሜራ አስቀምጣለች። ከዛ ደግሞ ምን አደረገች መሰላችሁ? ይሄ ሁሉ ሰራተኛዬን ሪከርድ የማደርግበት ነው እያለች እንትኖቹን እየገጣጠመ ታሳያለች ማለት ነው። ኤልፎኖቹን ማለት ነው እየገጣጠመች ታሳያለች። እና እባካችሁ ተጠንቀቁ። በቃ መሆን ያለበትን አድርጉ፣ መሆን የሌለበትን ደግሞ አታድርጉ። በቃ ለእናንተ የማይጠቅማችሁ ምንም ነገር ሊያደርግላችሁ አይችልም። ምክንያቱም ለስራና ለስራ ብቻ እስከሆነ ድረስ የመጣ ነው። በቃ ስራችንን አርፈን እንስራ። ስራና ስራ ብቻ ነው የሚያዋጣለኛ ማለት ነው። ስለዚህ እባካችሁ ተጠንቀቁ። ምክንያቱም ለምታደርጉት ነገር ጥንቃቄ ያስፈልጋል። ላሰማችሁ አሁን እንግዲህ ምን እንደምትል ሴትዮዋ ማለት ነው። مو مرتاح وتقولين وش قاعد يصير في بيتي؟
الحل سماعات الترجمة الفورية بالصوت، تترجم كل لغات ولهجات العالم بالصوت. اللحظة اللي تتكلم فيها الشغالة الترجمة تجيك فورا في إذنك، وأهم شيء من غير ما يدري أحد. راحة، أمان، وضوح، اطلبيها الحين. الشغالة تتكلم لغة وانت ما تفهمينها، تتكلم بالجوال، تضحك، تتناقش وانت قلبك مو مرتاح. አያችሁ እንግዲህ ምን እያለች እንደሆነ ሰምታችሁ ታውቃላችሁ። መቼም ቋንቋ የማይችል የለም። ስለዚህ ምን እያደረገኝ ነው? የእኔ ሰራተኛ ከቤት ስወጣ ምን እንደምታወራ በስልኳ ምን እንደምትል ስለማላቅ ምን አይነት ካሜራ እየተገጠመ መስላችሁ? ኤልፎን የሚመስሉ ካሜራዎች፣ ስፒከር የሚመስሉ እነኚህ ማይክ የሚመስሉ እስክሪብቶ የሚመስሉ ካሜራዎች መጥተዋልና እነዚህን ገጥማ ቤቷ ውስጥ ማለት ነው። ስለዚህ ምን እንደምታወራ ምን እንደምታረግ እየሰማች ነው ማለት ነው፣ እየሰማች። ስለዚህ እባካችሁ ተጠንቀቁ፣ ፕሊዝ ቢኬርፉል እላችኋለሁኝ። ዛሬ ውድና የተከበራችሁ ቤተሰቦቼ ይሄንን ይዤላችሁ የመጣሁትኝ በጣም ይቅርታ ሪከርዱን ስላበዛባችሁ፣ ግን እባካችሁ አስፈላጊ ነገር ስለሆነ ፕሊዝ እና ዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ደግሞም ጠቃሚ ስለሆነ ከመጀመሪያው እስከ መጨረሻው አዳምጡት። ቪዲዮውን ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ ሰላም አድርጎልን እኛም ለሀገራችን ያብቃን እላለሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም ቻው።